ሱልጣን ኮሲ የዓለማችን ረጅሙ ሰው። የሱልጣን ኮሲን የህይወት ታሪክ እጅግ በጣም የሚያስገርም የህክምና ተግዳሮቶችን እና ዓለም አቀፍ ተሳትፎን ያካተተ አስደናቂ ጉዞ ነው። በጊነስ ወርልድ ሪከርድ የዓለማችን ረጅሙ ሰው በመሆን በህዝብ ዘንድ ይታወቃል። ውድ የቻናላችን ተከታታዮች፣ እንደተለመደው ቻናላችን አዲስ አስተማሪና አስገራሚ በሆነ ታሪክ ዛሬ መተንላችኋል። ነባሮቹ የላይክ ምልክቷን በመጫን አዳዲሶቹ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን እንድትጀምሩ እያልን ታሪኩን እንደሚከተለው አቀርባለሁ። ሱልጣን ኮሲን በ1982 በደቡብ ምስራቅ ቱርክ ማርዲን በምትባል ከተማ በግብርና ስራ ከሚተዳደሩ ቤተሰብ ውስጥ ተወለደ። እንደተወለደ የመጀመሪያዎቹ ጥቂት ዓመታት የህይወት እድገቱ የተለመደ ነበር። ይሁን እንጂ በ10 ወይም በ11 ዓመቱ አካባቢ ቤተሰቡና እሱ የእድገቱ መጠን በከፍተኛ ደረጃ እየጨመረ መምጣቱን አስተዋሉ። ከቤተሰቡ አባላት በበለጠ ፍጥነት ማደግ ጀመረ። ይህ ፈጣንና ቁጥጥር ያልተደረገበት እድገት በመጨረሻም ፒቱታሪ ጊጋንቲዝም በሚባል በሽታ የሚከሰት ሲሆን ይህም ፒቱታሪ ግራንድ በተባለ እጢ ምክንያት የሚከሰት ሁኔታ ነው። ይህ እጢ የእድገት ሆርሞን ከመጠን በላይ እንዲመረት ያደርጋል። ይህም ያልተለመደ እድገት ማለትም በልጅነት ጊዜ ግዙፍነትና በአዋቂነት ጊዜ በአጥንት ውፍረት በተለይም በእጅ በእግርና ፊት ላይ ያስከትላል። ሱልጣን እጅግ በጣም ቁመቱ በመጨመሩ ምክንያት ከልጅነቱ ጀምሮ ከፍተኛ የሆነ ተግዳሮቶች መጥተውበታል። መደበኛ ትምህርት መግባትም ሆነ እንቅስቃሴዎችን ማከናወን ስላልቻለ ወደ ትምህርት ቤት ለመሄድ ተቸግሯል። ይህም ምክንያት ትምህርቱን ያለ ጊዜው እንዲያቋርጥ አስገድዶታል። ለብዙ ዓመታት የሱልጣን እድገት ቁጥጥር ሳይደረግበት ቀጥሏል። ይህ ቀጣይነት ያለው እድገት በሰውነቱ ላይ ከፍተኛ ጫና በመፍጠር በጡንቻዎቹና በአጥንቶቹ ላይ የማያቋርጥ ህመም እንዲሰማውና እንቅስቃሴውን እጅግ አስቸጋሪ አድርጎበታል። በዚህም ምክንያት ብዙውን ጊዜ ለመራመድ የክራንች እርዳታ ያስፈልገው ነበር። ለየት ባለው ቁመቱ ምክንያት ለሱ የሚመጥን ልብስ፣ ጫማና አልጋ ማግኘት በጣም ከባድ አድርጎበታል። ሱልጣን ከብዙ ትግልና ውጣ ውረድ በኋላ በ2009 ጊነስ ወርልድ ሪከርድ የዓለማችን ረጅሙ ሰው መሆኑን ሲያውጅለት ትልቅ ለውጥ በህይወቱ ታይቷል። ይህ እውቅና ጸጥተኛ ገበሬ የነበረውን ሱልጣን ወደ ዓለም አቀፍ ሰው በመቀየር ዓለም አቀፍ ዝናና የሚዲያ ትኩረት እንዲያገኝ አድርጎታል። የሱልጣን ቁመት በአሁኑ ሰዓት 8 ጫማ ወይም 2.8 ኢንች ወይም ደግሞ 2 ሜትር ከ51 ሴንቲሜትር ሲሆን ርዝመቱን እንድትረዱ ዓለማችን ላይ ካሉ ታዋቂ ሰዎች ጋር አነጻጽሬ እነግራችኋለሁ። ለምሳሌ ከታዋቂው የኤንቢኤ ተጫዋች ሌብሮን ጄምስ 2 ሜትር ከ6 ሴንቲሜትር ነው። ስለዚህ ሱልጣን በ45 ሴንቲሜትር ይበልጠዋል። ብራድ ፒት 1 ሜትር ከ80 ሴንቲሜትር ነው። ሱልጣን በ71 ሴንቲሜትር ይበልጠዋል። ቶም ክሩዝ 1 ሜትር ከ70 ሴንቲሜትር ነው። ሱልጣን በ81 ሴንቲሜትር ይበልጠዋል። ድዌይን ዞሮክ 1 ሜትር ከ96 ሴንቲሜትር ነው። ሱልጣን በ55 ሴንቲሜትር ይበልጠዋል። የሱልጣን ቁመት እጅግ በጣም ከመርዘሙ የተነሳ ከረጃጅም አትሌቶችና ታዋቂ ሰዎች ጭምር እጅግ ረጅም ነው። ሱልጣን ለየት ባለው አፈጣጠሩ ምክንያት ከማህበረሰቡ መገለል ቢደርስበትም ከብዙ ውጣ ውረድ በኋላ በህይወቱ ስኬታማ መሆን ችሏል። ሱልጣን በግል ህይወቱ በ2013 ከሶሪያዊቷ ሴት ሜርቪ ዲቦ ጋር ትዳር መስርቷል። የሱልጣን ኮሲን ታሪክ ልኬት ብቻ አይደለም፣ የሰው ልጅ ጽናትና በህክምና ሳይንስ የተገኙ እድገቶች ማረጋገጫ ነው። እጅግ በጣም አካላዊ ልዩነት ይዘው የመኖር ትግልና ድል ያሳያል። ልዩነት፣ ተቀባይነት፣ ሁሉንም መሰናክሎች በጽናት በመጋፈጥ ሙሉና ትርጉም ያለው ህይወት መኖር እንደሚቻል የሚያሳይ ግለሰብ ሆኗል። ታሪኩ በመላው ዓለም ያሉ ሰዎችን መማረክና ማነሳሳቱን ቀጥሏል። በመጨረሻም ውድ የቻናላችን ተከታታዮች በሌላ አዲስ አስገራሚና አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ እና የደውል ምልክቷን ማድረግ እንዳትረሱ እያልን ካሁኑ በጊዜ እንለየዎታለን።